ብዙ ጊዜ የምንጎዳው ኤክስፔክቴሽን አይደለም ኤክስፔክቴሽን እኮ ነው የሚጎዳን ጉዳዩ እኮ አይደለም የሚጎዳን ኤክስፔክት የምናደርገው ነገር ኤክስፔክቴሽን ኢዝ በቃ በጣም መጥፎ ነገር እሱ ነው የሚጎዳን ኤክስፔክት አናደርግ አይደለም ግን ሁሉ ጊዜ የተስፋችን ምንጩ ምንድነው ዋትስ the source ለኔ እግዚአብሔር ነው ስለዚህ ነገሮች ሲበላሹም እግዚአብሔር ጋር ነው ነገሮች ሲስተካከሉም እግዚአብሔር ጋር ነው በተለይ ሰዎች በሰዎች መታመን የለባቸውም የሚል ስትሮንግ አቋም አለኝ አሁን ለሚሰሙት ሰዎች ምለው አቆቴ እንዲያደርግልሃል ብሎ እንትኔ እንደዚህ ያደርግልሃል ብሎ ከደና ምን yes ሰዎች ኤክስፔክት አይደር ሰዎች ስለሆኑ ሁሉ ጊዜ የሚታመነው እግዚአብሔር ብቻ ነው እና ሳናስበው ደግሞ ምን እንሆናለን መሰለ instead of ነገሩን ተነስተን ከመስራት ይልቅ ሰውን ብሌም ብቻ ማድረግ እንጀምርና በራሳችን ላይ ብዙ ሀዘንንና ልብ ስብራትን እንጀምራለን የመጀመሪያው እግዚአብሔር አለኝ አይደል ቀጥሎ ደግሞ እኔ የኔ ቤስት ፍሬንድ ነኝ ብሎ ሰው ማሰብ አለበት ከራሱ ጋር